ترامب كان عنده 7 رهانات. ترامب 7 ነገሮችን አሲዞ ነበር የገባው በዚህ ጦርነት ውስጥ 7 ጉዳዮች 6 فشلوا وواحد هو اللي شغال عليه دلوقتي. 6ቱ አልተሳኩም አንድ ብቻ ቀርቶታል ስለዚህ እሷ ላይ እየሰራ ነው ይለናል። ወንድሞች እህቶች ይህንን ፕሮግራም ብዙዎች ዳዩት እባካችሁ ይህንን ፕሮግራም ለሌሎች በደንብ አስተላልፉት። ኦኬ ثانك يو. واحد استسلام النظام الإيراني. አንደኛውና የመጀመሪያው የኢራን አሁን እየመራ የነበረው ሪጂሙ እንዲያስረክብ ወይም ሙሉ በሙሉ እጅ እንዲሰጥ ነበር የመጀመሪያው ማስያዣው። ما حصلش. كان ادمه الاول ان ያ አልተሳካም። النظام يستسلم. ما حصلش. انقسام النظام ወይም ደግሞ ስርዓቱ እንዲከፈል እና ተወያይተው በኋላ ላይ የተፈለገው ሰው እንዲመጣ ማለት ነው። برضه ما حصلش. ይሄም አልተሳካም። 2 انقلاب عسكري على النظام. ወይም ወታደራዊ ግልበጣ ወይም የሆነ ኃይል ገልብጦ ብቻ ያለው ስርዓት እንዲወገድ በዛ ማለት በዚህ ማለት برضه ما حصلش. انتفاضة الأقليات على النظام. ما حصل. ወይም ደግሞ ተቃዋሚ የሆኑ ሌላው ቀርቶ አናሳ የሆኑ ነገር ግን በስርዓቱ ላይ እንዲነሳሱና ሌላ ለውጥ ለማምጣት የሚያስችል መንገድ እንዲከፈት አልተደረገም። እሱ مظاهرات شعبية. ما حصلتش. ወይም ህዝባዊ ንቅናቄ ህዝቡ በሙሉ ወጥቶ ሪካለ ያው መንግስት በሆነ አይነት መልኩ ጣልቃ ተገብቶበት የሚቀየርበት ሁኔታ ነበር። እሱም አልተሳካም። تدخل دول أخرى لمساندة أمريكا وإسرائيل. ወይም ደግሞ አሜሪካና እስራኤል ይዘው የተነሱበትን ይህንን ዓላማ ሊያሳኩ የሚችሉ ሌሎች ሀገሮችም አብረው ጣልቃ እንዲገቡ ማድረግ ይሄንንም አልተቻለም። برضه ما حصلش. ما بقاش قدامه غير الرهان الأخير. ስለዚህ የቀረው አንድ ብቻ ማስያዣ وقف الحرب من طرف واحد وبدء مفاوضات جديدة مع ميزان قوة جديد. በአዲስ መልኩ በውይይት ከአንድ በኩልም ቢሆን ጦርነቱን አቁሞ ከፍተኛ የሆነ ውይይት ማድረግ على أمل أن يكون النظام الإيراني أدرك نقاط ضعفه. ምክንያቱም ኢራን አሁን በደረሰባት ጉዳት እና ያለው ችግር በደንብ በመረዳቷ ከዚህ በኋላ በውይይት ቢፈታ ይሻላል ብላ የምትመጣበት ደረጃ ያው እነሱ ይፈልጉትንም ካረጉ فيقدم تنازلات في اتفاق جديد. በአዲስ መልኩ ምናልባትም ትንሽ ዝቅ ያለና በአሜሪካና በእስራኤል መስፈርት ውስጥ የተስተካከለ የሆነ ውይይት እንዲደረግና ወረድ እንዲሉ ማድረግ። ولكن نتنياهو يرد بسرعة بعد تدوين ترامب التدوينة الثانية بيقول أنه سيمنع الوصول إلى اتفاق سيء. يعني في اتفاق. ዶናልድ ትራምፕ ልክ ይህንን ትዊት እንዳደረገ ናታንያሁ በሌላ ትዊት ወይም በሌላ ሜሴጅ እና ወይም መልእክት ምላሽ ይሰጣል። ምላሹ ምንድነው? ናታንያሁ እኛ የማንፈልገው ወይም መጥፎ የሆነና የኛን ጥቅም የማያስከብር የሆነ ስምምነት እንዳይደረግ እንከላከላለን። ያው ስምምነቱ የግድኛ ምናምንበት መሆን አለበት ማለቱ ነው። بيطبخ. أهم ملامحه إيه؟ من اللي احنا شايفينه واحد. ስለዚህ የሆነ ነገር እንግዲህ አለ ማለት ነው። ከኋላ ማናቀው እየጠበሱት እየቀቀሉት ያለው ነገር ግን ሊሆን ይችላል ብለን ምናስበው اتفاق بيعكس نتيجة غير حاسمة وكل طرف هيحكي حكايته ويروي روايته ويصدر لجمهوره سردياته. 3 الجميع استنتج ያለው ሁኔታ ምንድነው? ሁሉም የራሱን ያወራ ሁሉም ድል ያረገ እንደሆነ የነገረን ከዛ በኋላ ግን ውስጥ ለውስጥ ምናልባት ሁሉም አንዱን ለቀቅ አድርጎ የሆነ ስምምነት አድርጎ የሚወጡበት ሁኔታዎች ያሰው ይመስላል።